እዛኛው ክፍል ውስጥ ጥሩ እንቅልፍ ወስዶ ነበር። እዚህ ስትመጣ ግን ተቸገራለ። ምንድነው? እብኔም እንዴት አደርክ? ቡና ምን ሆኖ ነው? ቀስቅሰኸው ነው አይደል? ባኖ ተነስቶ ነው። ለነገሩ 2 ሚሊዮን ባንድ ምሽት ማንንም ሰው አይሸነፍም። ምንም አልተሸነፍንም። እንደውም የማሸነፊያ መንገድ ነው የሰራ ነው። እሱን ተጠቅመን ወደ ምንፈልግበት ቦታ ሰተት ብለን እንገባለን። የጠንቋይ ልብስ አምጥተሻል እንዴ? የጭንብል ዳንስ ምሽት መስከረም 19ን ጭንብል ለብሰን ገንዘብ የሌላቸው ተማሪዎች ምረቃ ስነ ስርዓት ማካሄጃ ገንዘብ የምንረዳበት ምሽት ነው። አንተና ሸሪክ እንደምትወዱት እርግጠኛ ነን። ማስታወሻ የዳንስ ምሽቱ ላይ በግልጽ የሚታይ ነገር የምትለግሱት ገንዘብ ብቻ ነው። ባህር ቴስካን። ባህር ማለት ማን ናት? የአይሳን እህት ናት። ያ ማለት አንተ ያኔ እህት እንዳላት አላወቅም ነበር አይደል? አላውቅም ነበር። ለምንድን ነው ግን የደበቀችህ? አብረን እናያለን። ሰብነም። አቤት። ቡናውስ? በጣም ጥሩ አጋጣሚ ነው። 2 ወር ታስሬ ወጣ። በዛ ላይ አድርጌ የተባልኩትን ሁሉ እያደረግኩ ነው። ጥሩ ነዋ። መቼ ነው ያንን ስራ ፈር የምታስይዘው? ኢስታንቡል እንደተመለስኩ። እውነቴን ነው የምልህ፣ ገንዘብ በጣም ያስፈልገኛል። እሺ፣ ግን እንደዚህ አይነት ጉዳይ ለማውራት ቀኑ ዛሬ አይደለም። ሌላ ጨዋታ መጫወት ትፈልጋለህ? አይሳን፣ ስለምን እያሰብሽ እንደሆነ ማወቅ ብችል በጣም ደስ ይለኝ ነበር። ስለምን እንደማስብ ብታውቅ ኖሮ እዚህ አብረኸኝ ለሰከንድ እንኳን መቆየት አትፈልግም ነበር። ጊዜ ሳታጠፋ ሌላ ጨዋታ ትፈልግ ነበር። እሺ፣ ልክ ነሽ። ተመልከች ማን እንደመጣ። አይ ቆይተው፣ በሩቁ ማየት ነው የምፈልገው። እህቴ ውይ ውዴ፣ እስቲ ልጅ በጣም እያማረብሽ አይደል እንዴ? በእናትሽ በአመት አንዴ ስለምታይ ነው። ካሁን በኋላ በፍጹም አልተውሽም የኔ ውድ። እንደምን ነው ወንድሜ ቼንጊዝ? በጣም አምሮብሻል። አንዴም እንኳን እንድትደውልልኝ አልፈቀደችም። ያንቺ ሻንጣ ነው? ዴፎ ና እባክህ። ስሚ፣ ለአንድ ቀን ብቻ ነው እንዴ መጣሽው? አይ እንደምንም አብቃቀዋለሁ። ሁሉም ሰው ደግሞ በቁሳቁስ ብዛት አያምንም። ገብቶኛል። ዛሬ ደግሞ እኔ ላይ ተነስታችኋል። ለማታው ድግስ ሁሉም ነገር ተዘጋጅቷል አይደል? ምን ችግር አለ? ሁሉም ነገር እንደምትፈልጊው ነው የተደረገው። ምንም አታስቢ። በጣም ደስ ብሎኛል። በሉን ወደ ምግብ ቤት እንግባ። ባህር ከእቷ ጋር መመገብ ሳይናፍቃት አይቀርም። በአካል ከተገናኙ አመት አልፏቸዋል። ባህር አዲስ ስላገኘችው ነገር ትንገረና። አሊ ባክ፣ እዛ ጋር ያለው የሊፍት መግቢያ ጠብቆ ወንድሜ። አዲስ አላርም ትንሽ ችግር ሳይገጥመው አልቀረም። የሆነ የኤሌክትሪክ ሰራተኞች ሊያዩት ይመጣል። እባክህ እሱን ተከታትለህ አስጨርስ። ምን አይነት ነገር ነው? ውይ አምላኬ፣ በጣም ይገርም። ብቻህን እያወራህ ነው እንዴ? አንዳንዴ እንደዚህ ጥሩ ነው። እንዴት ነው አቶ ይዜል?
ከትናንትናው ዛሬ ደህት ብያለሁ። ከዛ ውጭ ሁሉም ሰላም ነው። ወደ ጂም ሄጄ ትንሽ በላብላት ወጣው ብዬ ነው። አዎ እንደሱ ጥሩ ነው። ሁሉም ሰው ራሱን መንከባከብ አለበት። አንተም አቋምህ ለገፉ የሚሰጥ አይተው እባክህ። ጤነኛ ጥሩ አቋም እሱ ጋር ምን ሆነ ነው? የቆየ ነው። እንደውም ያን ያህል ትዝ አይለኝም። ከዛሬ በፊት ልብ ብዬው አላውቅም ነበር፣ ግን አንዴ የሰው ፊት ካየው መቼም ቢሆን አልረሳውም። ለአንተ ስራ እንደሱ መሆኑ ያስፈልጋል። የሰው ነፍስም ታድንበታለህ። አንዳንዴ ተገላቢጦሽ ይሆናል። እስቲ እናያለን። አይዞህ አትፍራ ወንድሜ። ልብ ብለህ ተመልከተኝ። ቀስ ብለህ ትደርስበታለህ። በጣም አሪፍ። ኔትወርኩም ጠፍቷል። ምን አይነት ነገር ነው? ደህና ነህ? ጠባብ ቦታ ለረጅም ጊዜ መቆየት አልችልም። ተነስ፣ ውጣ። ተነስና ውጣ አልኩህ እኮ። ውጣ። ልክ እንደ ህፃን ልጅ ካላስወጣችሁኝ ብለህ አላለቀስክም? ይኸው ወጣህ። ፀሐይዋን እያት ተመልከት። ልነግርሽ የምፈልገው ነገር አለ አይሳን። ኦማር እንዴት እንደሞተ ማወቅ ትፈልጊያለሽ? የኔ ልጅ በፍጹም ሞኝ አትሁን። ተመልከት፣ እጅግ በጣም ሀብታም የሚባሉ የቁማር አጫዋቾች ናቸው። ገንዘብ ለእንዳንተ አይነቱ ተራ ሰው የሚሆን ይመስልሃል? ካልነገርካቸው ሁላችንን ነው የሚገሉን። የት ነው የደበቅከው? ንገረኝ፣ ልንገራቸው። ከዛ ሁለታችንን ነፍስ እናድናለን። የት ነው የደበቅከው? ንገረኝ ልጄ። እኔ ንገረኝ። እኔ ምንም አላደረኩም። እንዴት ትሳደባለህ? የህግ አስከባሪ እንዴት ትሳደባለህ? ኦማር እሱ ነው እንዴ? አዎ። ጥያቄ አለው። ዛሬ የጥየቃ ቀን ነው። ዛሬ ማንንም ማግኘት አይፈልግም። አሞታል በላቸው። ከባድ ራስ ምታት ይዞታል። እሺ። ቆይ ግን ማን ነው ሊጠይቀው የመጣው?